ሰላም ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እንግዲህ ዛሬም በሌላ በአበደ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንግዲህ ዴሌስ ላይ የምንጫወትባቸውን የተለያዩ ቻሌንጆች አዘጋጅቼ መጥቻለሁ በአዲስ ሀሳብ ማለት ነው። ሁላችሁም እንግዲህ ይህን ቻሌንጅ መቀላቀል ትችላላችሁ። ቻሌንጁም እንዴት እንደሆነ አሁን አሳያችኋለሁ። ያስቀመጥናቸው የተለያዩ ስፒን የምናደርጋቸው ቻሌንጆች አሉ። እነሱን አሽከርክረን የደረሰንን ጨዋታ ላይቭ ላይ እንግዲህ ተጫውተን እንተገብራለን ማለት ነው። እንግዲህ እነሱንም የደረሱትን በቪዲዮ ያሳያችኋለሁ። እናንተም ይሄን ቻሌንጅ መቀላቀል የምትፈልጉ ካላችሁ ኮመንት ላይ አሳውቁኝና እናንተም ቻሌንጆቹን ስፒን እያደረኩላችሁ ከሞከራችሁ በኋላ ቪዲዮያችሁን ፖስት አደርግላችኋለሁ ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ሰሞኑን የምለቃቸው ቪዲዮዎች እየታዩ ስላልሆነ ኮፒ ሊንክም ማድረጋችሁ እንዳይረሳ ማለት ነው። አሁን ስፒን አድርገን እንመለስና የደረሰንን ቻሌንጅ እንሞክራለን ማለት ነው። እንግዲህ አሁን ስፒን ወደ ማድረጊያው ጋር መተናል። እዚህ ጋር የተቀመጡ ቻሌንጆች አሉ። እነሱም በበረኛ ጎል ማስቆጠር ወይም በረኛን እንደ አጥቂ አርጎ መጫወት፣ ከተሸነፍኩ አንድ ተጫዋች እሸጣለሁ የሚል፣ ከፔናልቲ ኤሪያ ውጪ ማስቆጠር እና ሌላ ደግሞ ከተሸነፍኩ ጊቫዌ መስጠት፣ ቮሊ ብቻ ማስቆጠር፣ ኖርማል ጨዋታ በቤንች መጫወት፣ ቴስታ ብቻ ማስቆጠር፣ የተለያዩ ቻሌንጆች አሉ። የቱ እንደሚደርሰን እንግዲህ በጋራ እናያለን። ስፒን እናርግ። እናንተ እንግዲህ በበኩላችሁ ጊቫዌ ከተሸነፍኩ ስለምሰጣችሁ ከተሸነፍኩ ጊቫዌ መስጠት የሚለው እንዲደርሳችሁ መቋጠር ትችላላችሁ ማለት ነው። ስፒን እናርግ። እንግዲህ ስፒን አርገነው ቴስታ ብቻ ማስቆጠር የሚል ደርሶናል። ስለዚህ ቴስታ ብቻ ለማስቆጠር እንሞክራለን። ከቴስታ ውጪ ካስቆጠርን አይቆጠርም ማለት ነው ጎሉ። እስቲ ወደ ጨዋታው ወደ ላይቭ እንግባ። ስፒን አድርገን መተናል። እንግዲህ ስፒን ስናደርግ የደረሰን በቴስታ ብቻ ጎል ማስቆጠር ነው። ስለዚህ በቴስታ ብቻ ጎል ለማስቆጠር እንሞክራለን። እስቲ ቻሌንጁን እንሰራዋለን ወይስ አንሰራውም የሚለውን በጋራ እናያለን ማለት ነው። እንግዲህ ቀጣይም ደግሞ የተለያዩ ቻሌንጆችን እንጨምርበታለን እናንተ የሚያሳትፉ ማለት ነው። ጊቫዌዎችም ይኖራሉ። እናንተ ሰብስክራይብ ማድረጋችሁ ብቻ እንዳይረሳ። ይህን ቪዲዮም ላይክ አድርጉ። ላይክ ብታደርጉ ከእናንተ ምንም የሚቀነስ ነገር የለም ማለት ነው። ስለዚህ በቴስታ ብቻ ማስቆጠሩን እንሞክረዋለን። ስለዚህ እኔ ታየር 5 ነኝ። በዛኛው አካውንት የታየር 1 ነኝ ልኬላችሁ ነበር ስክሪንሹቱን። አሁን በዚህኛው ሁለተኛ አካውንቴ ነው ታየር 5 ነኝ። እስቲ እንጫወት። አንድ ዊን አንድ ሉዝ ነው ያለኝ። ስልሳ አራት ነው እሱ። እንግዲህ በቴስታ ብቻ ነው ማስቆጠር የሚቻለው። እንሞክረዋለን። እዚህ ጋር ክሮስ ከፍ አረገው። አሪፍ ክሮስ ነበር። እስቲ ክሮሱን ላሳያችሁ። ሃላንድ ከፍ አረገው እንጂ አሪፍ ክሮስ ነበር። ለጥቂት እናንተ ሚኒን ቻሌንጆች እንግዲህ መሞከር ትችላላችሁ። ኮመንት ላይ ያሳውቁኝ። ቴሌግራሜን ተቀላቅላችሁ እሱ ላይ በደንብ እናወራበታለን። ጆ ካንሴሎ ለቪኒሺየስ፣ ቪኒሺየስ ለቤሊንጋም፣ ሃላንድ ክሮስ ስለሆነ እንግዲህ ግዴታ ወደ ጥግ መሄድ ያለብን። አሁንም ጆ ካንሴሎ ክሮስ፣ ሃላንድ አልደረሰበትም። ከባድ ነው። ከእንትን ውጪ ባስቆጠር ጥቅም ስለሌለው እስቲ ይሄን ኮርና ምናልባት በመሬት ነው። ሁላችሁም እንግዲህ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ቀጣይ የተለያዩ ጊቫዌዎችን ይዘን እንመጣለን። እና ከኔ ጋርም ዋን ቪው አንተ ጋር መጋጠም የምትፈልጉ ካላችሁ እንግዲህ እሱንም ቻሌንጅ ያዘጋጅላችኋለሁ። መለሰበት። አሪፍ ኳስ ነበረ።
ይኸው እንደምታዩት አሪፍ ኳስ አሻምቼ ነበር። መለሰበት። እስቲ ኮርና ምናልባት በዛ በኩልም ክሮስ ላድርግ መሰለኝ። ስንት ኳስ እንግዲህ እኛ ለክሮስ እየሄድን እዚህ ጋር እሱ መምራት ጀምሯል። አሁን ሄዶ የማስቆጠር ይቻላል፣ ግን ለአቻ ዝም ብዬ ወይ ላስቆጥረው ነው ትንሽ እንግዲህ ሰከንድ ሃፍ አሪፍ ፐርፎርም ለማድረግ እንሞክራለን ለቴስታ። ያዙ በረኛው 1-0 እየመራን ነው። እንግዲህ ቻሌንጁ ከባድ ነው። በተለይ ደግሞ የቮሊዩም ምናምን ቢደርስ እንደዛው እየከበደ ስለሚሄድ በቀጣይ ደግሞ የሚደርሰንን እናያለን። እዚህ ጋር አሁን ያሰብኩት እኔ ተጠግቼ በሲል አሻማለት ነበር። ጎበዝ ማውጣውን የመሰለው ትንሽ ነካ ነካ ሳደርግ ወደፊት ኳስ አረኑ ግቡልኝ ተው። አሁንም አልደረሰም። እንዲህ አይነት የካውንተር ኳስ በእርግጠኝነት በክፍት ጨዋታ ቢሆን 3 ምናምን አስቆጥርበታለሁ። ምን አይነት ኳስ ነው የሚስተው? ቦታውን አውቆታል አይ ቲንክ። አው ግን እስቲ አረ በስመ አብ ወደ ኋላ ቀረ። ቢያንስ አቻ ብናደርግ አሪፍ ነበር። ስቴቺን ቀይ ምናልባት አዎ እስቲ ኤምባሲ ከዛን ቴስታ አረ ያዘው። ዛሬ የሚሳካል መሰለኝ። የሉም እኮ እሺ ምን ላድርግ? አያልፉም። እስቲ አታክ እናድርገው። ኔትወርኩን ያዘኝ። ቀድሜው ነበር። ጎበዝ አቻ አድርገናል። በስተመጨረሻ ኦስሚን አቻ አድርጓል። 89ኛው ደቂቃ ላይ እንደምታዩት ቪኒሺየስ ይዛይዳ ከፍ አድርጋለች። ኦስሚን አሪፍ ኳስ ቅድም ባናባክን ምናልባት 1-0 እናሸንፋለን። ሌላው ቢቀር አሁንም አሪፍ ኳስ ያዘው። በስማ ማይደረግ ስህተት። አንዳቻ ተጠናቋል። እንግዲህ
እናንተም እንግዲህ ከኛ ጋር ይህን ቻሌንጅ መጫወት ትችላላችሁ። ኮመንት ላይ ያሳውቁኝ፣ አዘጋጅላችኋለሁ ማለት ነው። ስለዚህ ቀጣይም በሌላ ቪዲዮ ተመልሰን እንመጣለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።